ሰማኝማ ይሁን A50 Pro Max እኮ ሰለቸኝ። እና ምን ችግር አለው? እንቀይሯለና አንድ የሚመጣ ሰው አለ፣ እሱ ይዞልሽ ይመጣል። ይሁንዬ እንደዛ ከሆነማ ያየሁት አውትፊት አለ። ችግር የለውም። የምትፈልጊውን ነገር ቴሌግራም ላይ ላኪልኝና ይዞልሽ ይመጣል። እሺ አባቴ። የኔ አባት ሽንት ቤት ደርሼ ልምጣ? እሺ ከገባው ጀምሮ እያየሁህ ነበር። እኔም ልክ እንደገባው ነው ያየሁሽ። ከወንድ ጋር ስለነበርሽ ነው። እሱን አክብሬ ነው ዝም ያልኩሽ። ኧረ እባክህ ወንድም እኮ ነው። ያለኔ ብታይ ምንም አይሆንለትም። በአንተ ራሱ ሳይቀር እኔን የምገዛለት። ደስ ይላል። እድለኛ ነው እንዳንቺ አይነት እህት ስላለው። በጣም ለማንኛውም እሱን ቤልሽኛልና ዛሬ አብረን እናምሽ። ደስ ይለኛል። ስልኬን ያዥው 09 51 62 በቃ እደውላለሁ። የኔ ፍቅር እማዬ እኮ ደውላ ነበር እና መሄድ አለብኝ እኮ አብረን እንሂዳ። እኔም በዛውም ጠይቃቸዋለሁ። ምን ይዘንላቸው እንሂድ? አይ ብቻዬን ነው ልታገኘኝ የፈለገችው። እሺ ስልክሽን ስጪ፣ እሷን ቀለበቷንም ስጪ፣ ቦርሳሽንም አምጪ። እንዴ ምን እያረክ ነው? የራሴን ሂሳብ እከፍላለሁ። የራስሽን ሂሳብ ከፍለሽ ውጪ። ምን እያልክ ነው? ብር ያለው እኮ ቦርሳ ውስጥ ነው። ቦርሳ ውስጥ ያለው የራሴ ገንዘብ እንጂ አንቺ ገንዘብ አይደለም። የምትከፊው ከሌለሽ ደግሞ እቃ ማጠብ ትችላለሽ። ባለጌ ዮናስ